ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ፣ ዛሬ ደግሞ ቆንጆ ለቁርስ የሚሆን ቂጣ አብረን እንጋግራለን ማለት ነው። አረቦች መንኡሽ ይሉታል፣ በጣም ነው የሚወዱት እና አብረን እንጋግራለን። አብራችሁን ሆኖ የተጠቀምኩት እዚህ ጋር ቂጣውን ከጋገርኩት በኋላ ቲማቲም፣ ሽንኩርት፣ ጨው ነው የጨመርኩበት። ትንሽ ዘይት ትጨምሩበታላችሁ። እናንተ ከፈለጋችሁ በርበሬ መጨመር ትችላላችሁ። እንደ ፍላጎታችሁ አድርጋችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ስትበሉት በጣም ነው የሚጣፍጠው እና በዚህ መልኩ ከጋገራችሁ በኋላ አንድ ላይ ትገለብጡታላችሁ ማለት ነው። ይሄው እዚህ ጋር ትንሽዬ ከጨመራችሁ በኋላ በአንዱ በኩል ደግሞ ትጨምሩበታላችሁ እና አንድ ላይ ገለብጣችሁ ከገለበጣችሁት በኋላ ታበስላላችሁ ማለት ነው። በሁለቱም በኩል እያገላበጣችሁ ታበስላላችሁ። በጣም ቆንጆ ነው። ሲበላ በጣም ነው የሚጣፍጠው። ከበሰለ በኋላ በዚህ መልኩ ቆንጆ የሚያምር ቂጣ ሆነ ማለት ነው። ስትበሉት ደግሞ ሙር በጣም ይጣፍጣል። ሞክሩት። በጣም አሰራሩ በጣም ቀላል ነው። ሊጣችሁን ካቦካችሁት በኋላ ትንሽ ኩፍ ካለ በኋላ በመጠኑ አድርጋችሁ ቆራርጣችሁ በዚህ መልኩ ምጣዳችሁ ላይ አድርጋችሁ ትጋግራላችሁ ማለት ነው። አያችሁት ኩፍ ስል እንዴት እንደምን አሁን ኩፍ እያለ ነው ገና እና ቺስም ነበረኝ እኔ። ከዛ በኋላ እዚህ ጋር ደግሞ ሱጎ ካለቀ በኋላ በቺስ ነው የቀጠልኩት። እሱንም በዚህ መልኩ እንደ ፍላጎታችሁ አድርጋችሁ ትጨምራላችሁ ማለት ነው። እሱንም በአንድ በኩል ትገለብጣላችሁ። በአንድ በኩል አድርጋችሁ አንድ ላይ በዚህ መልኩ ከገለበጣችሁት በኋላ እያገለባበጣችሁ አያችሁት እንዴት እንደሚያምር። ዋው በጣም ነው የሚያምረው። በጣም ነው የሚጣፍጠው። ደግሞ እናንተም በቤታችሁ ጋግራችሁ ለቁርስ ለቡና ቁርስ መሆን ይችላል። እንደፈለጋችሁ አድርጋችሁ መጋገር ትችላላችሁ። በጣም አሰራሩ ቀላል ነው። ሲበላ ደግሞ በጣም ቆንጆ የሚጣፍጥ ነው እና አረብ ሀገር ያላችሁ ታውቁታላችሁ። አረቦች በጣም ነው የሚወዱት። እንደዚህ እየጋገሩ ነው የሚበሉት እና ዛተርም ነበረ። እኔ ደግሞ በተለያየ አይነት ነው የሰራሁት። በሶስት አይነት ነው የሰራሁት። የቤተሰቦቼ የተለያየ ነገር ስለሚፈልጉ በተለያየ መልኩ ነው የሰራሁት። እዚህ ጋር ደግሞ ዛተር ነው የጨመርኩበት። ዛተሩን ደግሞ ከጨመራችሁት በኋላ ዘይት ታደርጉና አንድ ላይ ታቀላቅላላችሁ ማለት ነው። እሱንም በዚህ መልኩ አድርጋችሁ ስጎውን ታቀላቅላላችሁ፣ ታዋይዳላችሁ ማለት ነው። ከዛ በዚህ መልኩ እሱ ትገለብጡታላችሁ ማለት ነው። በጣም ቆንጆ ነው። አያችሁት እንዴት እንደሚያምር። ዋው በጣም ነው የሚያምረው። በጣም ነው የምጣፍጡት። ሞክሩት እናንተም ቆንጆ ነው እና ቤተሰብ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አሳውቁኝ፣ አበረታቱኝ። ባካችሁ ሰብስክራይብ አድርጉ። ለምታበረታቱኝም በጣም አድርጌ አመሰግናለሁ። በርቺ ለምትሉኝም በጣም አድርጌ አመሰግናለሁ። እዚህ ጋር ጋግሬ ጨረስኩኝ። በጣም ነው የሚያምረው። በጣም ቆንጆ ነው። እናንተም ሰርታችሁ በቀላሉ ቤታችሁ ውስጥ ሰርታችሁ መጠቀም የምትችሉት ነገር ነው።